ውድ ቤተሰቦች እዚህ ላይ የመስፍን ፎቶዎች ናቸው ያሉት። እናንተ አውሬዎች ማን ጀምር ያለሽ ከጥበቃ ጋር እንጂ በዛም ሁኔታ ነው እዛ ተቀጥሬ እንድሰራ የኔን ኃላፊነት ወስደ አንተ ላይ ለሚመጣው ነገር እኔ ኃላፊነት ወስዳለሁ እያንዳንዱን ነገር ስትለኝ ሉሌ በቃ ያለው ነገር ነግሮኝ አሁን ለሱም ኃላፊነቱን አንተ እንደምትወስድለት እንደኔ ነው የነገርኩት። ገባህ? ይሄ ፍርሃት ነው እንደዚህ የሚያደርገው። አሁን ያለው እዚህ ቤት እንዳለች ነግሮኝ ልጅቱ አንተ ምን ከፍሎ ነው እንዴ? ይኸውልህ እሱ እኔ ለህሊናዬ ስል ነው የምሰራው። ለመክፈልማ ቢሆን አለው የመስፍንን ገንዘብ የሚያክል ገንዘብ ማንም ላይ ሰጠኝ ይችላል። ገባህ? ትልቅ ሪስክ ወስጃለሁ። በህይወቱ ላይ እንደፈረርኩም ጭምር ነው የምቆጥረው። ምክንያቱም እዛ ውስጥ ሆኖ እሱ ለኔ ኢንፎርሜሽን ሲያቀብለኝ እሱ ላይ እንደፈረርኩበት ነው የምቆጥረው። ከየት ነው ያመጣህብኝ አንተ? በእናትህ ጤነኛ አይደለም። ገና ስንገባ ጀምሮ መግባት አትችሉም ብለህ ውካታ ፈጥረህ ሰፈር ለመረበሽ ነው ሞክረህ ነበር። እውነት ነው መግባት አይቻልም ነበር። ለምንድን ነው የከለከልከኝ? ለተደጋጋሚ ጊዜ እኮ አንተ ጋር መጥቼ ገንዘቦች ሳስረክብህ እዚህ ጋር መጥቼ ስመጣ በርስ ከፍ ታቀኛለህ። ደብረ ብርሃን ሜዳችን ሁላችንም እናስታውሳለን። ኢንፎርሜሽኑም የመጣው ከሱ ነበር። ስለ መስፍን ብቻ አይደለም ስለ ወንድምህ አውቃለሁ። እኔ ወንድም የለኝም። መስፍን ጋር ስለሚሰራው ወንድምህ ጀመር ለምን ሌባ ነው ታዩ ራሱና አንተ አፍን እንዳከፍት የሰማኝ እና በዛ መቀራረብ ጀመረ። ከዛ በኋላ ጥሩ ግንኙነት ነበረን። እንዳለውም የፍቅር ግንኙነት ነገር ጀመርን። የፍቅር ግንኙነት ከሚጠብቅሽ ሰው ጋር ያው ሹፍርና ነው የምሰራው። ጭነው ሲሄዱ አንዳንዴ እቃም እንኳን ሲኖር ካላስገባው ብዬ ወደ ውስጥ ገባለሁ። በዛ ሁኔታ ነው ሰዎቹን ማየት የቻልኩት። ለወንድም አታዝንም። ይሳቅ ራሱ ለዛ እጆ ነው እየሰራ ነው። ታውቃለህ አሁን ሳስበው የልጆች አባት ነህ። የልጆች አባት ሆነ ደግሞ ልጅህ ነገ ምን ሰራ ይላል። መቼም ትተዋወቃላችሁ አይደል? ማን ጋር? እሱ ጋር ኧረ ጭራሽ ነው ያላውቀው። በስርዓት ነው የምታውቀው። እኔ እናንተ በመሀል የሚያመኝ ስለነበር አላስታውስም። እና ከመጀመሪያም ጀምሮ የሚጠብቅሽ እሱ ነበር? አልነበረም። ጊዜ ወደ 3 ዓመት ከምናምን እንግዲህ ቤተሰቦችሽን አላየሽም ነበረ። ከቤተሰቦችሽ ጋር አልተገናኘሽም። ስለዚህ አሁን ወደ ቤተሰቦችሽ የምትመለሽበት ጊዜ ላይ ነው ያለሽው። ያንዳንዱን ነገር ለአንተ ኢንፎርሜሽን ስሰጥህ ስንት ስልክ እንደሰበርኩ ታውቃለህ፣ ስንት ሲም ካርድ በየሰዓቱ የሆኑ ነገሮች አንተ በምትሰጠኝ ነገር ለምን ስርዓት ይዘህ በስተክል አታወራኝ? ቤት እኮ በፈለኩት እና ቤት ሆነ እንደሆነ ለእናንተ ለተመልካቾች የማሳያችሁ ቪዲዮ ላይ የምለጥፈው ይሆናል ማለት ነው። ይሄን ፎቶ ሰውዬ ድርጅት ወደዚህ ሰውዬ ስርዓትና የቢዝነስ ኢምፓየር ልገባ የቻልኩት በምንድነው? አሳማኝ የሆኑ ምክንያቶች ነበሩ። በቦታው ላይ ሆኖ እዛ እርሻ ቦታ ላይ የመጣ ሲጎበኝ የነበረ ብዙ አይነት ፎቶዎች አሉ። በተለይ ካንተ ጋር የነበረ የጓደኝነታችን ጊዜ ፎቶዎችም አሉ። እስካሁን አሁን ስትልም እንደነበረው እስካሁን የአቶ መስፍንን ፊት አላሳያችሁ። አሁን በእኔ ምክንያት ነው ይሄ ነገር የሚወጣው። ከዛ ደግሞ በየሰዓቱ ወደኛ ጋር ጥያቄዎች ይመጡ ጀመር። የሀገር ሽማግሌዎች ሳይቀሩ ተልከዋል። ከዛ አካባቢ ላይ ያሰብነው ማለት ነው ስናመጣው ወደዚህ ሲመጣ ያሰብነው እንደዛ ነበረ። በኋላ ላይ ያለው ነገር ሁሉ ያስፈራል። ስለዚህ እኛም ፈራን። እኔም ፈራሁኝ። ለምን ይሄ ልጅ አንድ ነገር ቢያደርገው በቤተሰቦችሽ ላይ ችግር ቢያደርስብኝ። አሁን እነዚህን መረጃዎች ሁሉ ስሰጥክ በራሴም በቤተሰቦቼም ህይወት ላይ ፈርጄ ነው። ብዙ መረጃ ይዟል እንደዚህ ተብሎ እስከ ክስ ሰውየው በሰራተኛና ማህበራዊ ጉዳይ ለመክሰስ ፕሮሰስ ጀምሮ ነበር። ወዲያውኑ የት እንደገባ